ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁን ቆዩ። የብልጽግና ፓርቲ ያስቀመጣቸውን የለውጥ አቅጣጫዎችን ለማስቀጠል ተቀናጅቶ መስራት እንደሚያስፈልግ የካፋ ዞን ብልጽግና ፓርቲ አባላት ተናገሩ። የዞኑ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዞኑ ማዕከል አባላት በተገኙበት የሶስተኛ ሩብ ዓመት የስራ ክንውን ግምገማ አካሂዷል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። ጽዮን ታደለ ታቀርባለች። እንደ ሀገር የተቀመጡ የእድገት አቅጣጫዎችን ወደ ተግባር ለመለወጥ የካፋ ዞን ብልጽግና ፓርቲ ትኩረት ሰጥቶ እየሰራ ይገኛል። ፓርቲው በዞን ማዕከል ከሁሉም ዘርፎች ጋር በቦንጋ ከተማ የሶስተኛ ዙር ሩብ ዓመት የስራ አፈጻጸም ግምገማና ቀጣይ ትኩረት አቅጣጫዎች ላይ መክሯል። በዚህ ወቅት ተገኝተን ያነጋገርናቸው የፓርቲ አባላት ባለፉት 9 ወራት በሁሉም ዘርፎች አመራሩና ህዝቡ ባደረጉት ጥረት አመርቂ ውጤቶች መመዝገባቸውን ተናግረዋል። አሚና ሀሰን የብልጽግና ፓርቲ አባል የብልጽግና ህብረት ሶስተኛ ዙር የኮንፈረንስ ውይይት ነው እየተደረገ ያለው። ቀደም በሪፖርት እንደቀረበውም እስካሁን በ9 ወራት ውስጥ የተሰሩ ስራዎች አሉ። በአባላት በአስተዳደር ዘርፍ ማለት ነው። አስተዳደር ዘርፍ ያሉ በቀድሞ የህዋስ የሚባል በአሁኑ አደረጃጀት ደግሞ ቤተሰብ የሚባል አደረጃጀት አለ። ይሄ ቤተሰብ አደረጃጀቱ አንደኛ ቀደም ሲል ከነበረው ስያሜ አሁን ወደ ቤተሰብ ሲቀየር ወይም ወደ ህብረት ሲቀየር የነበረውን ወደ አባላት ማስረጽና አባላት እንዲያውቁት የማድረግ ስራ ተሰርቷል። ስሜ ክፍሌ ግዛው ይባላል። የመጣሁት የብልጽግና ፓርቲ ህብረት ከአስተዳደር ዘርፍ ነው። በሌማት ትሩፋት በኢኒሼቲቭ ስራዎች ላይ ነው። ወደ ካሉን ከ10 ቤተሰቦች ወደ 4 ቤተሰብ በዚህ ሌማት ትሩፋት ስራዎች ላይ ፍለፊት ወጥቶ ሽጦ በባንክ ጭምር ቁጠባ ጀመሩ ቤተሰቦች አሉ። ይሄ ምንድነው? ሌላውን የማነሳሳት ሌላው ወደ ተግባር እንዲገባ የማድረግ ስራው መሰራት እንዳለበትና ምርጥ ተሞክሮ ተቀምሮ ለሌላ ህብረት መደረግ ያለበት እንዳለ ነው የተስተዋለው። ስሜ አስማረች ኃይለ እባላለሁኝ ከማህበራዊ ዘርፍ የኢንስፔክሽንና ስነ ምግባር ኮሚሽን ሰብሳቢ ነኝ። በወረቀት ላይ ብቻ ሳይሆን የ9 ወር አፈጻጸሙን እየገመገምን ያለነው በአይንም መሬት ላይ የልማት ትሩፋት ተግባሮችን እያየን ነው የነበረውና የሆስፒታል ቤተሰብ ውንድሬ ቤተሰብ እጅግ በጣም የመንግስትን ተልዕኮ መፍጠርና መፍጠንን ያሳካ ቦታው ምቹ ቦታ ነበራቸው። የጓሮ አትክልት ያመረቱበትና አዲስ አበባ ላይ ያፈሩበት እጅግ በጣም ለሌሎች ተሞክሮ የሚቀመር ተግባር የፈጸሙበትን በአይንም ወርደን ጉብኝት አድርገናል። ስሜ አብዩ አንጋሞ ይባላል። የካፋ ዞን ማህበራዊ ዘርፍ ህብረት ምክትል ኃላፊና የፖለቲካ ዘርፍ ኃላፊ ነኝ። በዋናነት ሪፖርቱ ትኩረት ያደረገው አንደኛው በ2017 ዓመተ ምህረት ፓርቲ ካስቀመጣቸው አቅጣጫዎች አንጻር በዋናነት የአባልን የግንዛቤ የማስጨበጥ ስራ ነው። ይህን ግንዛቤ የማስጨበጥ ስራን በሚመለከት ጥቅምት ላይ የተደረጉ የህልም ጉልበት ለእምርታዊ ጉዞ የሚል ሰነድ ላይ በስፋት ፓርቲያችን ስልጠና የሰጠበትን መሰረት በማድረግ ምግቤን በጓሮዬ ትኩረት ሰጥታ ሜዳ የነበረውን ሙሉ በሙሉ አሁን ወደ አትክልት ቀየራ ህይወት እንዴት መቀየር እንደሚቻል የኑሮ ውድነትን እንዴት መቀነስ እንደሚቻል አባሉ በአይን አይቶ ተገርሞ ጥሩ አስተያየት ሰጥቶ የወጣበት መድረክ ነው የሚል የግል አስተያየት አለኝ። በፊት በወሬ የምንሰማቸው በቴሌቪዥን የምናየው ኦክሲጅን ማምረቻን የመሰለ ነገር ከዚህ ከለውጡ ወዲህ የመጣልን ክቡር ጠቅላይ ሚኒስትራችን እኛ ጋር በመጡ ጊዜ ጥያቄ የቀረበው በሆስፒታሉ ላይ ያልተሟሉ ትላልቅ አውታሮች እነዚህ ናቸው ተብሎ በተጠየቀው መሰረት በሰጡን በአፋጣኝ ምላሽ ይሄ ኦክሲጅን ማምረቻው ወደ ተግባር ገብቷል። አባላቶቹ አክለውም የቀጣይ ትኩረት አቅጣጫዎችን አብራርተዋል። የተሻሉ ናቸው ተባለዋል። የተሻሉ ቢሆኑም ደግሞ በውስጡ ቀጣይ ሊስተካከሉ የሚገቡ ጉዳዮች አሉ። አንደኛ አባላት በሚከፍሉት ልክ የደረሰኝ አቅርቦት ወይም የደረሰኝ ተደራሽነት እጥረት አለ። እሱን በዚህ
እስከ ሰኔ 30 ድረስ ባለው ይሄን አስተካክለን ዛሬም ውሳኔ ተሰጥቶ ይሄ ጉዳይ ይስተካከላል የሚል እምነት ስላለን ያንን የማስተካከል ስራ እንሰራለን። እዚህ ያየናቸውን በብልጽግና ፓርቲ የተሰሩ ዋና ስራዎችን በአይን አይተናል። የውንድሬ ቤተሰብ የሰራውን የምግቤን በጓሮዬ አይተናል። ይሄንን ወስደን በራሳችን ቤተሰብ መተግበር እንዳለብን በቤተሰብ መተግበር ብቻም አይደለም እንደ አባል በጓሮአችን ምን መስራት እንዳለብን ሁሉም የራሱን የሆነ እቅድ አቅዶ ወደ ተግባር መግባት እንዳለበት የጋራ አቅጣጫ የተያዘበት ነው። ፓርቲው የጀመራቸውን የልማት እንቅስቃሴዎች ውጤታማ ለማድረግ በየደረጃው ያሉ አባላቶችና አመራሮች እንዲሁም ጉዳዩ የሚመለከታቸው አካላት የበኩላቸውን ድርሻ እንዲወጡ አሳስበዋል። በውይይቱ ላይ የተነሱ መሻሻል አለባቸው የተባሉ ነገሮችን ፈጥኖ ማሻሻል ነው። ተሞክሮ መቀመር ነው። ለሌሎች ተሞክሮ ማሳየት ነው። ሌሎች ወደ ላይ የቀሩት ወደ ተግባር እንዲገቡ ማድረግ ነው። የኛን እምቅ ሀብታችንን ማሳየት ነው። ማመን ነው። እምቅ ሀብት አለን። ስለዚህ የተሰሩ ስራዎችን ማመን ነው። ለሌላው ማሳየት ነው። ላላወቁት ማሳወቅ ነው። በቆምንበት ተግባሮች ላይ ሁሉ ውጤታማ መሆን ነው። እኛ ራሳችን ውጤታማ ካልሆንን መንግስት ብቻውን የሚያደርገው ነገር የለም። እኛንን መንግስት እኛንን የመንግስት እኛ ጠንካራ ኢንስፔክሽን ለጠንካራ ፓርቲ ጠንካራ ኢንስፔክሽን ኖሮ ጠንካራ ፓርቲ ካልፈጠረና እኛ አባሎቻችን ይህን መመሪያውን ህጉን ጠብቀን ተግባራዊ ካላደረግን መንግስት ብቻውን የሚያመጣው ነገር ስለሌለ አባላት በሙሉ ባለበት ውጤታማ መሆን አለበት። ከሌሎች መለየት አለበት። በአመለካከት፣ በአስተሳሰብ፣ በተግባር፣ በውጤት ሁሉም ከሌሎች ለየት ያለ መሆን አለባቸው። ጠንካራ ፓርቲ መመስረት በጣም ወሳኝ ነው። እንደ ሀገራችን ብልጽግና ፓርቲ በርካታ የሆነ አባላት አሉት። አሁን ወደ 16 ሚሊዮን የሚጠጋ ብልጽግና ፓርቲ እንደ ሀገር አለ። እንደ ማህበራዊ ዘርፍ ህብረትን ጭምር በርካታ የሆኑ አባላት ማፍራት ተችሏል። በዚህ 9 ወር ውስጥ ብዙ አዳዲስ አባላትን አፍርቶ ወደዚህ ማካተት ተችሏል። አዳዲስ አባላት አፍርተን በደንቡና መመሪያው መሰረት 1 አመት ቆይተን ነው አባል የምናደርገው። አጭተን አቆይተን ማለት ነው። ብዙ ያጨናቸው አባላትን ዛሬ ገብተው ተሳትፎ ቢያንስ ከመድረኩ ብዙ ነገሮችን እየለመዱ እየወሰዱ ያሉበት ሁኔታን በደንብ ያየንበት ሁኔታ ነው ያለው። ይሄን አጠናክረን ቀጣይ የምንቀጥለው ይሆናል ብዬ አስባለሁ። ከዛ ባሻገር እንግዲህ በየህዋሶቻችን በየሴክተሮቻችን በየቤተሰቦቻችን ውይይቱን እያጠናከርን አባላትን እያጠናከርን የአባላት ጥንካሬ በቁጥርም ብቻ ሳይሆን በጥራትም እያጠናከርን የምንሄድ ከሆነ ብልጽግና ፓርቲ ጠንካራ ፓርቲ ሆኖ እንደ ሀገር የሚቀጥልበት ጠንካራ ፓርቲ ካለ ደግሞ በህዝቡ ቅቡልነት ያለ መንግስት መፍጠር የሚቻልበት ሁኔታን ያው ከፓርቲ ጉባኤ በኋላ ያው መሬት ለማውረድ ብዙ ሩጫዎች ብዙ ሂደቶች ይሄዱ ያሉበትን ያው በዚህ ኮንፈረንሶች እያጸደቅን የምንሄድባቸው ሂደቶች ይኖራሉ ብዬ አስባለሁ። ከተረጅነት በመላቀቅ ምርትና ምርታማነትን ለማረጋገጥ በክልሉ የሚገኙ የግብርና ምርምር ማዕከሎች ተጨባጭ ለውጦችን እያስመዘገቡ መምጣታቸው ተገለጸ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ምርምር ኢንስቲትዩት ዓመታዊ የምርምር ኮንፈረንስና ግምገማ በቦንጋ ከተማ እያካሄደ ይገኛል። በዚህ ጉዳይ ላይ ተጨማሪ ያለን ተከታትለን እንመለስ። የክልሉ የመንግስት ረዳት ተጠሪ አቶ ነጋ በራ ብልጽግናን ለማረጋገጥ ትኩረት ከተሰጣቸው የኢኮኖሚ መሰረቶች አንዱ የግብርና ክፍል ኢኮኖሚ በመሆኑ ኢንስቲትዩቱ ግብርናን በማዘመን ምርትና ምርታማነትን ለማሳደግ እየሰራ ያለው አበረታች ተግባር ተጠናክሮ መቀጠል እንዳለበት አስገንዝበዋል። የክልሉን የግብርና እምቅ አቅም በተገቢ በመለየት በተቀናጀ መልኩ በምርምር በማስደገፍ ምርታማነቱን ማሳደግ ከኢንስቲትዩቱ የሚጠበቅ መሆኑን አቶ ነጋ አስገንዝበዋል። ሀገራችን ሁለንተናዊ ብልጽግናን የማረጋገጥ እውን እንዲሆን ለማድረግ ዘርፈ ብዙ ሪፎርሞችን ሲያካሂድ ቆይቷል። ሪፎርሞችን ማካሄድ ብቻ ሳይሆን በተካሄዱ ሪፎርሞችን መነሻ በማድረግ ብዙ ተግባራት እየተከናወኑ ይገኛሉ። በተለይም ሁለንተናዊ ብልጽግናን እናረጋግጣለን ብለን አልመን ከምንሰራባቸው መስኮች ውስጥ አንዱና ትልቁን ድርሻ የሚወስደው የኢኮኖሚ ሴክተር ነው። ኢኮኖሚ ሴክተር በዋናነት ፈጣን በሆነ ሁኔታ ዘላቂና መሰረተ ሰፊ የኢኮኖሚ እድገት እንዲያስመዘግብ ለማድረግ ታስቦ ብዝሃ ኢኮኖሚ ዘርፍን አማራጭን የተከተለ ሪፎርም ተካሂዶ ባለፉት ጊዜያት ውስጥ በብዝሃ ኢኮኖሚ ዘርፍ ውስጥ የተካተቱ ስራዎችን ሀገራችንም ከክልላችንም አቅም አንጻር በተለየ ትኩረት መከናወን ያለባቸው ስራዎች ተለይተው እየተሰሩ ይገኛሉ። በተለይም በኢኮኖሚ ዘርፍ ላይ የሚኖረው እድገት
ፈጣን ዘላቂና ቀጣይነት እንዲኖረው ለማድረግ ሲታሰብ የተለዩ ዘርፎች የራሳቸው ሚና የሚጫወቱት እንደነበረ ሆኖ የግብርናው ዘርፍ ሚና እየጎላ ነው። ግብርና በኢኮኖሚ መስክ ውስጥ ትልቅ ሚና የሚጫወት ነው። እንደኛ ባሉ ሀገራት ብቻም ሳይሆን ለኛ ክልል ደግሞ በተለየ ሁኔታ ትርጉም ያለው የኢኮኖሚ መስክ ነው። የኢንስቲትዩቱ ዋና ዳይሬክተር አቶ አማኑኤል አለሙ በበኩላቸው በተቋሙ እስካሁን 218 ቴክኖሎጂዎችና መረጃዎችን በሰብል በተፈጥሮ ሀብትና በእንስሳት እርባታ ማላመድና ማፍለቅ የተቻለ ሲሆን ከነዚህ ውስጥ 123 ቴክኖሎጂዎችን በማሸጋገር ለተጠቃሚ አርሶና አርብቶ አደሮች ማድረስ መቻሉን ተናግረዋል። የደቡብ ምዕራብ ኢትዮጵያ ግብርና ምርምር ኢንስቲትዩት የክልሉን የግብርና ልማት ፖሊሲ መሰረት ያደረገ የግብርና ምርምር ስትራቴጂዎችን የመንደፍ አፈጻጸም ቅደም ተከተል የመወሰን አፈጻጸሙን የመከታተል ስልጣን ያለው ተቋም ሆኖ የተቋቋመ ተቋም ነው። ይህ ተቋም በዋናነት የግብርና ቴክኖሎጂ የማላመድ የማፍለቅ እና የመፈተሽ ተግባራትን በዋናነት ይሰራል። በተጨማሪም የተለያዩ ቴክኖሎጂዎችንና አሰራር ዘዴዎችን ውጤታማነታቸውን በአርሶና አርብቶ አደሩ ነባራዊ ሁኔታ የመገምገምና የመፈተሽ ተግባርን ያከናውናል። የተገመገሙ ተግባራትን ውጤታማነታቸው የተረጋገጠላቸውን መነሻ ቴክኖሎጂዎችን የማባዛት ተግባራትንም ያከናውናል። ኢንስቲትዩቱ በስሩ ባሉት 2 የምርምር ማዕከላት ማለትም በቦንጋ ግብርና ምርምር ማዕከል በ4 ዞኖች በቤንች ሸኮ፣ ከፋ፣ ሸካና ምዕራብ ኦሞ ዞን በተርጫ ግብርና ምርምር ማዕከል በ2 ዞኖች በዳውሮና በኮንታ ዞን ተደራሽ በመሆን በግብርናው ዘርፍ እያጋጠሙ ያሉትን ዘርፈ ብዙ ችግሮች እየፈታ ይገኛል። በተለይ በምርታማነት ማነቆ ላይ፣ የአየር ንብረት ለውጥ ላይ፣ የአርሶና አርብቶ አደሩ የዘርፍ ፍላጎት ላይ፣ የዝርያ ማሻሻያ ላይ፣ የአፈር አሲዳማነት ላይ፣ የተፈጥሮና የሰው ሰራሽ ማዳበሪያ አመጣጠንና አጠቃቀም ላይ በሰፊው አክሎ እየሰራ ይገኛል። ከዚህም በተለይ በቦንጋ ግብርና ምርምር ማዕከል በእንስሳት እርባታ ላይ የአካባቢ ዝርያዎች ላይ ሰፊ ተግባራትን ከመስራት የቦንጋ በግን እንደ አብነት መጥቀስ ይቻላል። በተቋሙ እስካሁን 218 ቴክኖሎጂዎች እና መረጃዎችን በሰብል በተፈጥሮና በእንስሳት እርባታ ማላመድ ማፍለቅ የተቻለ ሲሆን ከነዚህም ውስጥ 123 ቴክኖሎጂዎችን በማሸጋገር ለተጠቃሚ አርሶና አርብቶ አደሩ ማድረስ ተችሏል። በምርምር ኮንፈረንሱ ንግግር ያደረጉት የኢትዮጵያ ግብርና ምርምር ኢንስቲትዩት የአፈርና ውሃ ጥበቃ ዳይሬክተር ዶክተር ተመስገን ደሳለኝ የባለድርሻ አካላት ቅንጅትን በማጠናከር የአርሶ አደሩን ሕይወት የሚያሻሽል የግብርና ምርምር ተግባራትን ማጠናከር እንደሚገባ ተናግረዋል። ክልሉ ከ800 ሺህ ሄክታር በላይ መሬት በአሲድ የተጠቃ መሆኑን የገለጹት ዶክተር ተመስገን ይህም በክልሉ ለግብርና ስራዎች ምርታማነት ችግር መሰረታዊ ማነቆ በመሆኑ በተገቢው በማከምና በምርምር የዳበሩ የግብርና ዝርያዎችን ቴክኖሎጂን በመጠቀም ምርታማነትን ማሳደግ ይገባል ብለዋል። በዕለቱም በኢንስቲትዩቱ የቦንጋ ምርምር ማዕከል የተከናወኑ የምርምር ስራዎች የመስክ ምልከታም ተካሂዷል። መድረኩ ለሚቀጥሉት 2 ቀናት የሚቀጥል መሆኑን ከወጣው መርሃ ግብር መመልከት ተችሏል። የ2017 ዓመተ ምህረት የፋሲካ በዓልን ምክንያት በማድረግ የአዋሽ ባንክ ቦንጋ ከተማ ለሚገኙ አቅመ ደካሞች የገንዘብና ቁሳቁስ ድጋፍ አደረገ። ድጋፉ ከ80 በላይ የሚሆኑ አቅመ ደካሞችን ያሳተፈ ሲሆን ከ500 ሺህ ብር በላይ ወጪ እንደተደረገበት የአዋሽ ባንክ ቦንጋ ቅርንጫፍ ስራ አስኪያጅ አቶ ያሳየኸኝ ያዕቆብ ተናግረዋል። አዋሽ ባንክ እንደ ሀገር ከ10 ሺህ በላይ አቅመ ደካሞችን ለመርዳት እየተንቀሳቀሰ መሆኑን የደቡብ ምዕራብ ጽህፈት ቤት ዳይሬክተር አቶ ሙልቀን አስፋው ተናግረዋል። አንተነህ ፍቃዱ ተጨማሪ አለው። የ2017 ዓ.ም የፋሲካ በዓልን ምክንያት በማድረግ አዋሽ ባንክ በቦንጋ ከተማ ለሚገኙ አቅመ ደካሞች የገንዘብ እና የአይነት ድጋፍ አበርክቷል። ድጋፉ የተደረገላቸው አቅመ ደካሞች በበኩላቸው በተደረገላቸው ድጋፍ ደስታ እንደተሰማቸውም ተናግረዋል። በጣም ነው የተሰማኝ ደስታ፣ እንዲሁም እንደ ልቅሶ እያደረገኝ በጣም ደስ ብሎኛል። በኪዳነ ምሕረት ስም እና በአዋሽ ቅርንጫፍ በጣም ደስ ብሎኛል። ደስ ብሎኝ ነው የተሰማኝ። በዓሉን በቃ በጣም ደስ ብሎ ነው የምውለው። የሚገርምህ በጣም ያላሰብኩት ነገር ነው። ስለዚህ በጣም በቃ ደስ ብሎኝ ውላለሁ፣ ጠጣለሁ፣ በላለሁ። በቃ እግዚአብሔር ይስጥልን፣ ተባረኩ፣ ብሩክ ሁኑ።
ጤና ይስጣችሁ፣ እድል ይስጣችሁ። ሃይማኖታችን አንድነታችን አናጋብን። መድኃኔዓለም ቤተክርስቲያናችን ህሊና ይጠብቅልን። ሃይማኖተ ኦርቶዶክስ ተዋህዶ ቤት እስከ ዘላለም ዓለም እንድትኖር ያርግልን። መድኃኔዓለም እሱ ይባርክን። ተባረኩ። ልጆቻችሁ ይባረክ፣ ቤቱ ይባረክ፣ ደጁ ይባረክ፣ አገሩ ይባረክ። ሚያርሰው ገበሬ ይባረክ፣ ሚነግደው ነጋዴ ይባረክ፣ ሚቀድሰው ቄስ ይባረክ፣ ቤታችን ይባረክ። እድል ይስጣችሁ። አስደሳች ዜና ያየነው በዚህ በፋሲካ በዓል ያስደሰተን አዋሽ ባንክ እግዚአብሔር ዘመናቸውን ይባርከው። የመጀመሪያ ቀናችን ነው ታድለናል በሚል አዝነን ተቀምጠን ምንም የለንም ብለን ደምድመን በተቀመጥንበት ሰዓት የረዱት አዋሽ ባንኮቹን እግዚአብሔር ይባርካቸው። እምነት አባቶች ወደዚህ በቤተክርስቲያኑ ምንም ድሃ የሆኑትን ምስኪኖቹን ጋብዘው ለእናንተ ያቀረቡት ቤተክርስቲያኖች እግዚአብሔር ይባርካቸው። በዚህ ልክ እግዚአብሔር አዋሽ ባንክን እንዲባርክ እኛም በጎናቸው ሆነን በሃይማኖት ደረጃ በጸሎት በጎናቸው ሆነን እንጸልያለን። እግዚአብሔር ስራቸውን ራእያቸውን እግዚአብሔር ያስፋ ይላለሁ። የሃይማኖት አባቶች ድጋፉን ያደረገውን ድርጅት አመስግነው በዓሉ የሰላም እንዲሆን መልካም ምኞታቸውን አቅርበዋል። በዛሬው ዕለት የትንሳኤን በዓል ምክንያት በማድረግ የሁል ጊዜ አጋራችን ከሆነው ከአዋሽ ባንክ ይህንን ድጋፍ በተለይ አቅመ ደካሞች ለሆናችሁ ረዳት ለሌላችሁ እናቶች፣ አባቶች፣ እናቶች፣ ወንድሞች በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላላችሁ ምእመናን ይሄ ባንክ እርዳታ ለማድረግ ወይንም የመጠነኛ ድጋፍ ለማድረግ በዛሬው ዕለት እግዚአብሔር አገናኝቶናልና እግዚአብሔር የተመሰገነ ይሁን። እግዚአብሔር ለኛ ለምድራችን ካላችሁት እንድትቆረሱ እግዚአብሔር ስላሳሰበ እና ወደ ምድራችን ስለመጣችሁ በጣም አድርገን እናመሰግናለን። አቶ ሙሉቀንን እዚህ ጋብዛለሁ። አዋሽ ባንክ እንደ ሀገር ከ10 ሺህ በላይ አቅመ ደካሞችን ድጋፍ ለማድረግ እየተንቀሳቀሰ መሆኑን ተናግረው እንደ ቦንጋ ከተማ ከ80 በላይ አቅመ ደካሞች ድጋፍ እንደተደረገላቸው የአዋሽ ባንክ ቦንጋ ቅርንጫፍ ስራ አስኪያጅ አብራርተዋል። አዋሽ ባንክ ሁሌም እንግዲህ ከዚህ በፊትም የኢፍጣር ፕሮግራም ባለፈው በተካሄደው እንግዲህ ድጎማ አድርገናል። ከ280 ሺህ በላይ በጀት በጅተን አሁን ደግሞ የክርስትና በዓልን ምክንያት በማድረግ የፋሲካ በዓልን ኦልሞስት 500 ሺህ የሚጠጋ ብር ድጎማ አድርገን ከሁሉም ሃይማኖት ከተውጣጡ አቅመ ደካሞች ጋር ለማሳለፍ ነው እኔ እየተካሄደ ያለው። ይሄ ደግሞ አንዱ መገለጫ ነው እንደ አዋሽ ባንክ መተባበር አንዱ እሴቱም ነው። ደግሞ ኃላፊነትን የመወጣት ህብረተሰቡ ውስጥ ገብቶ አንዱ እሴቱም ነውና ይሄንን እያደረገ የሚገኝ ነው። ሁላችንም እንተባበር ነው ማለት የምፈልገው። ይሄ እንደ ባንክ የተደረገ ነው። ይሄ እንግዲህ ምልክት ነው ያስቀመጥ ነው። ሁሉም ተባብሮ ደግሞ ሰው አጠገብ ጓደኛውንም ጎረቤቱንም በማየት የሃይማኖት ተቋማትም እንደዚሁ ደግሞ ይሄን እድል ስላመቻቹልን እናመሰግናለንና ሁላችንም እንተባበር ለማለት እፈልጋለሁ። ሁላችንም እንግዲህ እንኳን አደረሰን ለማለት እፈልጋለሁ። በዓሉ የሰላም፣ የመተባበር፣ የመጠያየቅ፣ የመደጋገፍ ይሁን ለማለት እወዳለሁ። አዋሽ ባንክ እንደሚታወቀው በሀገር አቀፍ ደረጃ ማህበራዊ ኃላፊነቱን በመወጣት የሚታወቅ ባንክ ነው። ስለዚህ የዘንድሮውን በዓል ደግሞ የፋሲካን በዓል ምክንያት በማድረግ እንደ ሀገር ደረጃ ከ10 ሺህ ከተሞች ከ10 ሺህ አቅመ ደካሞች በላይ ለመርዳት ተዘጋጅቶ ስራ እየሰራ ያለ ነው። በዚህም መሰረት በዚህ ሰዓት ላይ አሁን ቦንጋ ከተማ ላይ ነው የምንገኘው። ፋሲካም በዓል ምክንያት በማድረግ የአይነትና የገንዘብ ድጋፍ ለማድረግ ነው እንግዲህ እዚህ የተገኘ። አንድ ሰው የሚደርሰው በአይነት የ4000 ብር ግምት ያለውና እንዲሁም ደግሞ ለተለያዩ ግዢዎች የበዓሉ ዕለት ለሚፈጸሙ ለተለያዩ ግዢዎች ቢውል በነፍስ ወከፍ 2000 ብር ነው። ስለዚህ ለአንድ ሰው የሚደርሰው የወጣው ወጪ ወደ 6000 ብር ነው ማለት ነው። እንደ ቦንጋ ከተማ ያለው ለ80 ሰው ነው ዝግጅቱ የተደረገው በኦርቶዶክስ ቤተክርስቲያን እንዲሁም ደግሞ በፕሮቴስታንት ሃይማኖት ተከታዮች ዘርፍ የተከፋፈለ ለ80 ሰው ነው። ድጋፉ ተጠናክሮ የሚቀጥል መሆኑንም አብራርተዋል። ይሄ ድጋፍ ቦንጋ ከተማ ላይ የመጀመሪያችን አይደለም። ከዚህ በፊት 1446ኛውን የኢፍጣር ፕሮግራምን በማስመልከት የ1446ኛውን የኢፍጣር ፕሮግራምን መሰረት በማድረግ እዚሁ ከተማ ላይ
ለአቅመ ደካማና ድጋፍ ለሚያስፈልጋቸው የሙስሊሙ ማህበረሰብም እንደዚሁ ይሄ ድጋፍ ተደርጓል። እዚህ ስንመጣ እንግዲህ ሁለተኛ ነው አሁን በክርስትናው እምነት የ2017 ዓመተ ምህረትን የፋሲካ በዓልን ምክንያት በማድረግ ነው እዚህ የተገኘ ነው። ወደፊትም የሚቀጥል ነገር ነው የሚሆነው ማለት ነው። እንግዲህ በዚሁ አጋጣሚ ለመላው የክርስትና እምነት ተከታዮች ለ2017 ዓመተ ምህረት የፋሲካ በዓል እንኳን በሰላም አደረሳችሁ ማለት እንፈልጋለን። የሺሾንዴ ወረዳ ገቢዎች ጽሕፈት ቤት በ9 ወራት ውስጥ ከ93 ሚሊዮን 721 ሺህ ብር በላይ ገቢ መሰብሰቡን አስታወቀ። በጽሕፈት ቤቱ የጸረ ሙስናና ስነ ምግባር መከታተያ ኦፊሰርና የኃላፊ ተወካይ የሆኑት አቶ አበራ ወልደ ሰንበት ከመደበኛ ገቢ ከ85 ሚሊዮን 427 ሺህ ብር በላይ እንዲሁም ከማዘጋጃ ቤታዊ አገልግሎት ከ8 ሚሊዮን 294 ሺህ ብር በላይ መሰብሰቡን ገልጸዋል። ከደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ለተገኘ ዘገባ ምህረት ማሙ። እንደ ኃላፊው ገለጻ በጥቅሉ ከመደበኛና ከማዘጋጃ ቤት ገቢ 112 ሚሊዮን 558 ሺህ ብር በላይ ለመሰብሰብ ታቅዶ ይህ መረጃ እስከተጠናቀረበት ጊዜ ድረስ 93 ሚሊዮን 721 ሺህ ብር በላይ ገቢ ተሰብስቧልም ብሏል። ከዓመት እቅድ አንጻር 83 በመቶ በላይ መከናወኑን ገልጸው ቀሪ ስራዎቹን ለማከናወን ጥረት ይደረጋልን ብለዋል። የወረዳው ሕዝብ ግንዛቤ እያደገ በመምጣቱ ግብርን በአግባቡና በወቅቱ በመክፈል የበኩላቸውን ድርሻ እየተወጡ ነው ብለዋል። ከወረዳው ግብር ከፋዮች መካከል አቶ ተማም ከድርና አቶ አሸናፊ አስፎ በወቅቱ ግብር የመክፈልን ፋይዳ ተረድቶ በወቅቱ እየከፈሉ መሆናቸውን ገልጸዋል። ግብር ተሰብስቦ የሚሰሩ ስራዎችን በመገንዘብ እንደሚከፍሉ የተናገሩት አስተያየት ሰጪዎቹ ሕግን ማክበር እንደሚያስፈልግም ነው የጠቆሙት። በታማኝነት ግብር በመክፈል ተሸላሚ የሆኑት ነጋዴዎቹ ይህንን አርአያነት ሌሎቹን መከተል ያስፈልጋልን ብለዋል። በአካባቢው ጸጋዎች ላይ ያተኮሩ የስልጠና መስኮችን በመለየት እያሰለጠነ መሆኑን የኦዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ አስታወቀ። ኮሌጁን የስራ ዕድል ፈጠራና የልቀት ማዕከል ለማድረግ ትኩረት ሰጥቶ እየሰራ መሆኑ ተጠቁሟል። ከደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ለተገኘ ዘገባ ቤቴሌም እምሩ። የኦዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ ዲን አቶ አትርሲ አለማየሁ የአካባቢውን ጸጋ ታሳቢ በማድረግ ለስራ ዕድል ፈጠራ ቀረቤታ ያላቸውን የትምህርት ዘርፎች በመለየት ለሰልጣኞች ስልጠና እየሰጠ መሆኑን ገልጸዋል። በኮሌጁ ከዚህ ቀደም በ3 የስልጠና መስኮች ብቻ ስልጠና ይሰጥ እንደነበር ያነሱት ኃላፊው በዚህ ዓመት የስልጠና ጥራትና አግባብነትን ለማጠናከር 2 የስልጠና ዘርፎች መጨመራቸውን ጠቁመዋል። ገበያውን መሰረት ያደረጉ የስልጠና ዘርፎችን በመለየት ወደ ተግባራ መገባቱን ጠቁመው በዚህም ኮሌጁን የስራ ዕድል ፈጠራና የልቀት ማዕከል ለማድረግ ትኩረት ተሰጥቶ የተሰራ ነው ብለዋል። በተለይም ወቅቱ የሚፈልገውን ስራ ፈጣሪ የሰው ኃይል ከማፍራት አንጻር ኮሌጁ ወጣቶችን የሙያ ባለቤት ለማድረግ እየሰራ መሆኑን ተናግረው የሰልጣኞች ቁጥር ዝቅተኛ በመሆኑ የሚመለከታቸው አካላት ሚናቸውን እንዲወጡ አሳስበዋል። የኮሌጁ መምህራን በበኩላቸው ተቋሙ ወጣቶች ሰልጥነው የሚቀመጡበት ሳይሆን በሙያና ክህሎት በቅተው ከራሳቸው አልፈው ለአካባቢያቸውና ለሀገር እንዲያገለግሉ የሙያ ዘርፎች ተለይተው ስልጠና እየተሰጠ መሆኑን አብራርተዋል። በኮሌጁ የሚሰለጥኑ ሰልጣኞች በሰጡት አስተያየት የሚሰጠው ስልጠና ክህሎታቸውን አዳብረው በራሳቸው ስራ ፈጣሪ እንዲሆኑ የሚያስችላቸው መሆኑን ገልጸዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት ትምህርት ቢሮ ከዩኒሴፍ ኢትዮጵያ ጋር በመተባበር የጎልማሶችና መደበኛ ያልሆነ ትምህርት ዙሪያ ስልጠና ሰጥቷል። በክልል ውስጥ ያሉ ትምህርት ቤቶችን የጎልማሶች መማሪያ ማዕከል በማድረግ የትምህርት ስርዓቱን ውጤታማ ማድረግ እንደሚያስፈልግ የቢሮ ምክትል ኃላፊ ዶክተር ደስታ ገነሜ ተናግረዋል። ከዞኑ መንግስት ኮሚኒኬሽን ለተገኘ ዘገባ ምህረት አብራኑ ታቀርባለች። በተያዘው በጀት ዓመት 1.1 ሚሊዮን ተማሪዎችን ወደ ትምህርት ገበታ ለማምጣት ታቅዶ ከ743 ሺህ በላይ ተማሪዎችን ወደ ትምህርት ገበታ ማስገባት መቻሉን የክልሉ ትምህርት ቢሮ ምክትል ኃላፊ ዶክተር ደስታ ገነሜ ተናግረዋል። ከ300 ሺህ በላይ ተማሪዎች ወደ ትምህርት ገበታ መገኘት እየቻሉ በተለያዩ ችግሮች ምክንያት ያልተገኙ በመሆናቸው ይህን ክፍተት ለመሸፈን የተፋጠነ ትምህርትና የጎልማሶች መሰረታዊ ትምህርት ላይ ልዩ ትኩረት በመስጠት መስራት እንደሚገባ ገልጸዋል። በተለያዩ የማህበራዊና ኢኮኖሚያዊ ችግሮች ምክንያት የመደበኛ ትምህርታቸውን መማር የማይችሉ እድሜያቸው ከ9 እስከ 14 ዓመት የሚደርሱ ህጻናት የተፋጠነ ትምህርት እንዲከታተሉ ከዩኒሴፍ ኢትዮጵያ ጋር በመተባበር እየተሰራ እንደሆነ ተናግረዋል። በክልሉ ውስጥ ያሉ ትምህርት ቤቶችን የጎልማሶች መማሪያ ማዕከል በማድረግ የትምህርት ስርዓቱ ውጤታማ ማድረግ ያስፈልጋልም ብለዋል።
የጎልማሶች ትምህርት በመማር ማንበብ መጻፍና ማስላት እንዲችሉ ማድረግ ብቻ ሳይሆን በጤና በግብርና በቴክኖሎጂና በሌሎች ሞዴል እንዲሆኑ ለማድረግ እንደሆነም አስረድተዋል። የከፋ ዞን ትምህርት መምሪያ ኃላፊ አቶ ሙሉጌታ መሸሻ በበኩላቸው የጎልማሶች መሰረታዊ ትምህርት ስርዓተ ትምህርት ላይ የነበሩትን ክፍተቶች ለመለየት የሚያስችል እንደሆነም ገልጸዋል። የጎልማሶች ነባራዊ ሁኔታ የመንግስትና የጎልማሳውን ፍላጎት መሰረት ያደረገና ከሳይንሱ ጋር የተጣጣመ የጎልማሶች መሰረታዊ ትምህርት በመስጠት በትምህርት ስርዓቱ ላይ ከፍተኛ አስተዋጽኦ እንዲያበረክቱ ማድረግ አለብን ብለዋል። በጎልማሶች መሰረታዊ ትምህርት ላይ የሚታዩ ክፍተቶችን ለማረም የወረዳና ከተማ አስተዳደር ትምህርት ጽህፈት ቤቶች ኃላፊዎችና ሌሎች ባለድርሻ አካላት ትኩረት ሰጥተው መስራት እንደሚገባቸው አሳስበዋል። በስልጠናው ላይ የክልሉ ትምህርት ቢሮ የስራ ኃላፊዎች፣ በክልሉ ውስጥ የሚገኙ የትምህርት ዘርፉን የሚመሩ አካላት፣ የጎልማሶች ሱፐርቫይዘሮችና የጎልማሶች አመቻቾች እንዲሁም የሚመለከታቸው አካላት ስልጠናውን እየተከታተሉ ነው ሲል የከፋ ዞን የመንግስት ኮሚኒኬሽን ጉዳዮች ዘግቧል። የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ ያደረኩ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ